ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኪንግ ኦፍ አፍሪካ ዩቲዩብ ተከታታዮች ወይም ደግሞ ጤሞ ቻናል በሚል ዩቲዩብ ተከታታዮች እንዴት ናችሁ? አላችሁ ያለውኝ አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ሰላምና እዝነት ከእናንተ ጋር ይሁን። እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ያላችሁበት እንደዚሁም ክርስቲያን ወገኖቻችሁ ሰላም ብያለሁ። በያላችሁበት ሰላምና እዝነት ብዝት ይበልላችሁ። በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም? እኔ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ ሰላም እንደምትሆኑ እርግጠኛ ነኝ። ሁላችንም በሚለው ያው እኔም ጠፍቻለሁ፣ በጣም ጠፍቻለሁ። እውነት ለመናገር መጥፋት ምናምን ነገር ሳይሆን በቃ ይሆናል አይደለ? ዩቲዩብ ነገር እንግዲህ የኔ ፋሚሊዎች በጠፋሁበት ምክንያት ታውቁታላችሁ ይመስለኛል። ያው በትንሽም ቢሆን ያው ያስተካከላል ብዬ ተስፋ ያደርጋለሁ። ግን እኔም ያው ያስተካከላል የሚለውን ነገር ትቼ ተስፋ በመቁረጥ ነው ያለሁት ማለት ነው። ምክንያቱም የሆነ አላማ አላረኩበትም። አላማ ማለት ቦታ አልሰጠሁትም እስካሁን ድረስ ነበረ ማለት ነው። ቦታ አልሰጠሁትም ነበር እስካሁን ድረስ ሲሰራ። ግን የሆነ አንድ ነገር ደግሞ ጀምረኸው ካልተሳካ በጣም ያስጠላል። በጣም ሞራን ቀዝቀዝ ይላል ማለት ነው። እና እኔም እንደዛ ነው የሆንኩት ማለት ነው። ለምን እንደሆነ ባላውቅም መጀመሪያ በሞራን እንደሰራሁት ይሆናል አይደለ? በእንትኔ አይደለም በጊዜያዊ ምናምን ነገር ሳይሆን ያው ዋይፋይም ነፃም አለ። እንደገና ደግሞ ስራም እየሰራክ በትርፍ ሰዓት ምናምን ነገር ስለሚሰራ በሱ ነበረ በቃ በሞራን እየተሰራ ነበረ ማለት ነው። እና ቤት ውስጥ ያው እንደምታውቀው ዋይፋይም የለኝም፣ በዳታ ነበረ የምጠቀመው። ግን ቢሳካ ቢሰራበት በጣም አሪፍ ነበረ ማለት ያው በዋይፋይ ቢሆን ማለት ነው። በትርፍ ሰዓቴ እንደዛው ነው ያው ነው። ግን ትንሽም ቢዚም ቢሆን የሆነ በዳታ ደግሞ ትንሽ ይከብዳል። ዳታ ነበር እየተጠቀምኩኝ የነበረው፣ በዳታ ነበር የምጠቀመው ለወራቶች፣ ለተከታታይ ወራቶች። ያው አይ ቲንክ አሁን ካቆምኩኝ ቢያንስ 3 ወር ይሆናል ይመስለኛል። ከዩቱብ ያው ከሁሉም ነገር እያራኩኝ ብቻ ያው አለ አይደለ? አንዳንዴ ትሞላለህ። ግን ያው የምንጠቀመው ዩቲዩብ ላይ ያው ስለተዘጋብኝም እንትን ብዬ ወጥቻለሁ፣ ተዋርሬ ወጥቻለሁ ማለት እችላለሁ። እና በጣም ጠፍቻለሁ። ግን ያው አለ ካለ እስኪ ብቅ እላለሁ ብዬ ተስፋ አደርጋለሁ ከጊዜያት በኋላ ነገር ያው አይደለም። በነገራችን ላይ ያው ኪንግ ኦፍ አፍሪካ ለአንድ ወር ነበረ እንትን ያለኝ ነበረ። እሱ ቀጥቶኝ ሳይሆን እንደ አጋጣሚ በቴክኒክ እንትን ነበረ ምን ልበል ቪዲዮ አላስፈላጊ ቪዲዮ በመጫን ነበረ እንትን የተባለው ነበረው። ግን ያው ሲስተካከል ለአንድ ወር አለ ያው እንደዛ እያለ ለ2 ወር እያለ በአጋጣሚ ደግሞ በዳታም እንትን በዋይፋይ ምክንያት ጠፋሁኝ። ያው በሱ ደግሞ እኔ ሞራን የቀዘቀዘ በሱ ያው ችላ አልኩት። ያው ግን ያው ኢንሻአላህ በቅርብ ጊዜ አላህ ካለ ይመለሳለሁ ብዬ ተስፋ አደርጋለሁ። አላህ ካለ ማለት ነው። እና ኢንሻአላህ እናንተም እንደምታበረታቱኝ እንደ ሞራን እንደምትሰጡኝ ተስፋ አደርጋለሁ። እውነት ለመናገር እኔም ፋሚሊዎቼ ያገኛለሁ ምናምን ተስፋ የለኝም። ምክንያቱም ዩቲዩብ ደግሞ ሁላችንም እናውቀዋለን። አንዴ ከተጀመረ በኋላ በቃ አንዴም ቫይራል ይወጣል፣ አንዴም ያው እንደሚታወቀው ሁላችንም ስለምናውቀው በአንዴ እንትን ይላል ማለት ነው፣ ዘጭ ይላል። በአንዴም ደግሞ እንትን ይላል ይታወቃል ማለት ነው። እና በሱ ምክንያት እንግዲህ ብቻ አላውቅም ከቤተሰቦቼ ይገናኛለሁ ምናምን ብዬ ተስፋ አላረግም። ምክንያቱም እነሱም ረስቶኛል፣ እኔም ረስቼዋለሁ። የተረሳ ነገር ደግሞ አንዴ ሂት እንትን ካለ በኋላ በጣም ይከብዳል። በተለይ ደግሞ ዩቲዩብ እውነት ለመናገር አንዴ በጣም እንትኑ ቫይራሉ ከተያዘ እስከሚመለስ ድረስ በጣም ያስቸግራል ማለት ነው። በጣም ነው ፍሪዳ የሚያበላው። ነገር ግን
እንሻላ ይመለሳል ልበል። አይመለስም የሚለውን ነገር ከጭንቅላት ወጥቼ እንግዲህ በእናንተም ትብብር ይመለሳል የሚለው ነገር ተስፋ ያደርጋለሁ አላህ ካለ ማለት ነው። እና እንግዲህ እኔም በቅርብ ቀን ምናምን ሳይሆን ከአንድ ወር እስኪ አንድ ወር ብሎኛል። ከአሁን በኋላ ያው ዛሬ ቀናቱን ባላቀውም አይ ቲንክ 10 ምናምን ይመስለኛል እና ከአንድ ወር በኋላ ምናምን ነገር ብሎኛል። እንግዲህ ቅጣቴ ግን ያው እጀምረዋለሁ ብዬ ተስፋ ያደርጋለሁ። አሁንም ልክ እንደ አጋጣሚ ሰው አልነበረም ነበረ። ያው እንደምታውቁት ፋዲ ነው ማለት ነው። የሆነ ክላስ ገባሁኝና እንዳያዩ እነሱ ናቸው ማለት ሰው የለም። ከዛ ማውራቱን አጥቼ የሜኪያጅ ክላስ ነው የሚቀባ ክላስ ነው እና ወደዚህ ለማሳየት እንግዲህ አንድ ቀን መያዜ ስለማይቀር እንትን አይደለም አላሳይም ወደዛ ማለት ነው እንትን አይደለም እና እንደዛ ይላቸዋለሁ። አላህ ካለ እመለሳለሁ ብዬ ተስፋ አደርጋለሁ። ያው ይህንን ቪዲዮ የሰራሁት እመለሳለሁ የሚለውን ነገር በጭንቅላት አስገብቼ ነው። ምክንያቱም በጣም ቆይቻለሁ። 3 ወር ነው ኢቭን እንኳን ካሜራ ፊት ሁሌ ማለት ነው ወላሂ እንደዚህ በቃ ፋዲ እንትን በሆንኩበት ሰዓት በቃ እስኪ ጀምራለሁ ዝም ብዬ እንኳን ባያዝም እንኳን ለማስታወስ እንትን ለማሳከል እስኪ ጀምራለሁ አሁን እላለሁ። ግን በቃ ሞራኔ እንትን ስላለ እንትን እላለሁ ማለት ነው። ያስጠላኛል ማለት ነው። ምክንያቱም ያው ነው ለፍቺ ያለ አይደለ እንትን ለማይል ነገር የሚለውን ነገር እንትን ስላለ ጭንቅላቴ ውስጥ እንትን እላለሁ መልሶ ይቀዘቅዛለሁ ማለት ነው። እና ኢንሻአላህ አላህ ካለ በሰፊው እንግዲህ ላይቭም እገባለሁ። ብዙ ጊዜ እንደምታወቀው ላይቭ በሌላ ቪዲዮ ነው መገባው የነበረው። ያው ከቅርብ ጊዜ ነው እንግዲህ አንድ 3 ጊዜ ነው ምናምን ገብቻለሁ ይመስለኛል። እስካሁን ድረስም ያው ከዚህ በፊት ማለት እዚህ በነገራችን ላይ እንትን ዩቲዩብ ብዙም አልቆየም። ቅርብ ጊዜ ነበረ ቢያንስ 4 ወር ይሆናል። በተከፈተ በአንድ ወር ነበረ ሰዓቱ የሚሞላልኝ። ይህን ሰዓቱ እንኳን አልፎ ወደ 12,000 ምናምን ነበረ ሰዓት እንትን ያለው ነበረ። ቶሎ አፕዴት አላረኩትም ነበረና እንትን ብሏል እና ያው በአንድ ወር ነው እንዳጋጣሚ የፈጥኖ ደራሽ የሆነልኝ የነበረው። ግን ያው እንደፈጠነም እንትን እንቅፋት በዛበት። ምክንያቱም እንቅፋቱ የእኔ ጥፋት ነው እንጂ የእንትን አይደለም የዩቱቡ አይደለም። ምክንያቱም ያው ተደጋጋሚ አይደለ አለማወቅ አለ ያጋጥማልና በሱ ምክንያት ነው እንትን ያለብኝ የጠፋብኝም። ኢንሻአላህ ያው ከአሁን በኋላ እንደማል ደግሞ በሰው ቪዲዮ ያዋል አይደለ ብዬ በትናንሽ እንትኖቹ በሱ እንደው አልገባም በሚለው ነው እንግዲህ ራሴን እንደዚህ እንትን ብዬ የመጣሁትና ኢንሻአላህ ያው ባሪፉ በላይቭም አላካለ ይመጣለሁ። እንደዚሁም ባጫጭር ቪዲዮ ይመጣለሁ ብዬ ተስፋ አደርጋለሁ እና እናንተም በዱዓ አትርሱኝ፣ ዱዓ አድርጉልኝ እላችኋለሁ። ሰው መጣ መሰለኝ ደግሞ ጀለስ እየተመታ ነው። ጀለስ አላልኩኝም እየተመታ ነው ይላችኋለሁ። እየተንኳኳ ነው ማለት ነው እና ኢንሻአላህ በሰፊው እመለሳለሁ ብዬ ተስፋ አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እናንተም ስለምታበረታቱኝ በጣም ነው የማመሰግነው። እውነት ክብሩልኝ እና ከጎን የሆናችሁ የምታበረታቱኝ ረጅም ዕድሜ ከጤና ይስጥልኝ። አመሰግናለሁ።